95% ያክል ሪቴል ትሬደር ገንዘብ ሉዝ ያደርጋል፣ ምክንያቱም የተሳሳተ ስትራቴጂ ስለሚከተል። ግን ባንኮችና ኢንስቲትዩሽኖች ሪቴል ትሬደሮችን ማኒፕሌት ለማድረግ የሚጠቀሙት ፓተርን እንዳለ ብታቁስ፣ ከዛ ያንን መከተል ብትጀምሩ I guarantee you will start win። እዚህ ጋር የምታዩት ኦርደር ብሎክ ነው። ኢንሲ ትሬደሮች ማርኬት ሙቭመንትን ፕሪዲክት ለማድረግ የሚጠቀሙት ማለት ነው። ዛሬ እሱም ማስተምራችሁ ይሆናል። በዚህ ቪዲዮ መጨረሻ ኦርደር ብሎኮችን ልክ እንደ ፕሮ ትሬደሮች ስፖርት ማድረግ ትጀምራላችሁ። አሁን ዳይ ወደ ቪዲዮ ቻርቲንግ ሴሽን እና ወደ ኤግዛምፕል ከመግባታችን በፊት በዚህኛው ላሳያችሁ ብዬ ነው፣ እንዲቀላችሁ ማለት ነው። በዚህኛው ላሳያችሁ ብዬ ነው። ኦርደር ብሎክ ከስሙ ስነሳ ኦርደር ማለት ትዕዛዝ ነው። ብሎክ ማለት ደግሞ መገኛ ስብስቦች እንደ ማለት ነው ማለት የትዕዛዞች ስብስብ ማለት ነው። ትዕዛዞች ስንል የባንክ ስብስቦች ኦርደራቸውን ለማስገባት የሰበሰቡት ማለት ነው። የትዕዛዞችን ስብስብ ምን እንለዋለን? ኦርደር ብሎክ እንለዋለን ማለት ነው። ኦርደር ብሎኮችን እንዴት ነው ቻርት ላይ ማግኘት የምንችለው? አሁን ለምሳሌ እዚህ ጋር ምን አደረገ? ወደ ላይ ወጣ አይደለ? እዚህ ጋር ከዛ ምን ይፈጥራል? ሃየር ሃይ ይፈጥራል። ከዛ ወደ ታች ይወርድ እና ደግሞ ሎወር ሃይ ይፈጥርና እዚህ ጋር ወደ ላይ ተመልሶ ምን ያደርጋል? ቅድም ትቶ የወረደውን ሃይሳይድ ሊኩዲቲ ስዊፕ ያደርግና ኢምፖርታንት ሌቭላችን ውስጥ ይገባል። ኢምፖርታንት ሌቭላችን ውስጥ ይገባና ደግሞ ወደ ታች ወርዶ ክሎዝ ያስፈልገናል። ቢሎ ሲሪየስ ኦፍ አፕ ካንድል፣ ሲሪየስ ሊሆን ይችላል፣ ይሄ ብዙ ሊሆኑ ይችላሉ፣ ወይ ደግሞ እንደዚሁ ልክ እዚህ ቻርቱ ላይ እንደምናየው አንድ ብቻም ሊሆን ይችላል ማለት ነው። ከዚህ በታች ክሎዝ ያደርጋል ማለት ነው። ከምን በታች? ከዚህ ከሲሪየስ ኦፍ አፕ ክሎዝ ካንድል። የእናንተ ቻርት ከለሩ ለየት ሊል ይችላል፣ የኔም ከዚህ ለየት ይላል። ያው ልክ ስከፍቱት የምታገኙት ቻርት ይሄ ስለሆነ ነው። ቤዚክ የሆነ ከለር ይሄ ስለሆነ ነው ማለት ነው በዚህ እያሳዩዋቸው ያሉት። ከዚህ ሲኛዋ ፖይንት አልፎ ክሎዝ ሲያደርግ የኛው ምን ይሆናል ማለት ነው? ቫሊዴት ይሆንልናል ማለት ነው። ሃው እንዴት? ኦርደር ብሎክ በመሆን ቫሊዴት ይሆንልናል ማለት ነው። ከዛ በኋላ ወደ ታች ወርዶ ክሎዝ ካደረገ በኋላ የኛው ምን ይሆናል? ኦርደር ብሎክ ይሆናል ማለት ነው። ከዛ ፕራይስ ተመልሶ ሪትሬስ ሲያደርግ ወደ ምን? ወደ ሲሪየስ ኦፍ አፕ ክሎዝ ካንድሉ ወይ ደግሞ ወደ አንዱ ብቸኛው ካንድል ወደዚህኛዋ ካንድል ሪትሬስ ሲያደርግ ምን እንለዋለን? ኦርደር ብሎክ እንለዋለን ማለት ነው። ይሄ ምንድነው? ከዊኩ ላይ መጠቀም ትችላላችሁ፣ ከቦዲው ላይ መጠቀም ትችላላችሁ። እኔ ከቦዲው ላይ ስለሚመቸኝ ነው ማለት ከቦዲው ነው እኔ ሞር ኮምፎርታብል ሆነው ፖዚሽን ስገባ፣ ለዛ ከቦዲው ነው ማሳያችሁ። ይሄን ምን እንለዋለን ማለት ነው? ኦርደር ብሎክ። ኦቢ ሾርት ፎርሙ ነው። የኦርደር ብሎክ ሾርት ፎርሙ ኦቢ ነው ማለት ነው። this is what አሁን ይሄኛው ቤሪሽ ኦርደር ብሎክ ነው ማለት ነው። ኦኬ ወደዚህኛው ወደ ቡሊሽ ኦርደር ብሎክ ሲመጣ ሴም ኮንሰፕት አፕላይ ያደርጋል ማለት ነው። እዚህ ጋር ሲመጣ ሴም ኮንሰፕት አፕላይ ያደርጋል። ምን ያደርጋል? ማርኬቱ ወደ ታች ይወርድና ምን ይፈጥራል? ሎወር ሎ ይፈጥርልናል ማለት ነው። ሎወር ሎ ፈጥሮ ሊኩዲቲ ሴል ሳይድ ሊኩዲቲ ክሬት ያደርግና ይሄዳል ማለት ነው። ከዛ በኋላ ተመልሶ የኛው ካንድል ምን ያደርገዋል? ሴል ሳይድ ሊኩዲቲን ስዊፕ ያደርገውና ወደ ኢምፖርታንት ሌቭላችን ይገባል ማለት ነው። ወደ ኢምፖርታንት ሌቭላችን ገብቶ ከዛ በኋላ ተመልሶ ምን ያደርጋል? እነዚህ ወደ ላይ ተመልሶ ከዚህኛው ዊክ አልፎ ክሎዝ ያደርጉ ወደ ላይ ማለት ነው። ወደ ላይ አልፎ ክሎዝ ያደርጉ ይሄኛው እንደምን ቫሊዴት ይሆናል ማለት ነው? ኦርደር ብሎክ ይሆንልናል ማለት ነው። ኦርደር ብሎክ ሆኖ ቫሊዴት ይሆንልናል ማለት ነው። ከዛ በኋላ ልክ እንደዛኛው ፕራይስ ሪትሬስ ማድረግ ሲጀምር ወደዚህኛው ዳውን ክሎዝ ካንድል ፕራይስ ሪትሬስ ማድረግ ሲጀምር ይሄኛው ምን ይሆናል ማለት ነው? ኤግዛክትሊ ቡሊሽ ኦርደር ብሎክ ይሆናል ማለት ነው። እዚህ ጋር እንምጣና ምን ይሆናል ማለት ነው? ቅድም እንዳልኳችሁ ነው። ከዊኩ ላይ መጠቀም ትችላላችሁ፣ በዚህኛው ከፈለጋችሁ ደግሞ ከቦዲው ላይ መጠቀም ትችላላችሁ። ኦርደር ብሎክ ይሆናል ማለት ነው። this is ኦርደር ብሎክ። ኦርደር ብሎክ ማለት ምንድን ነው አልኳችሁ? የትዕዛዞች ስብስብ ማለት ነው። ባንኮች፣ ኢንቨስተሮች ሊሆኑ ይችላሉ፣ ኢንስቲትዩሽኖች ኦርደራቸውን የሚያስቀምጡበት ቦታ ምን እንለዋለን? ኦርደር ብሎክ። a down close candle before an up movement is an order block. A bullish order block
and an up close candle before a move down is what? Exactly bearish order block. So አሁን ወደ ቻርት እንግባ። በቻርት ምሳሌ ላሳያችሁ ማለት ነው። ሶ ኦኬ አሁን አንድ ምሳሌ እናያለን ማለት ነው። የኦርደር ብሎክ አንድ ምሳሌ እናያለን። እዚህ ጋር እንደምታዩት ምን አለን? ያ ፌር ቫልዩ ጋፕ አለን። ሶ አሁን ኢምፖርታንት ሌቭላችን ምን ይሆናል ማለት ነው? ኤግዛክትሊ ፌር ቫልዩ ጋፓችን ኢምፖርታንት ሌቭላችን ነው ማለት ነው። ከዛ ማርኬቱ ምን ሲያደርግ ነበር? ይሄ ሁሉ ጊዜ የስ ሴል ሳይድ ሊኩዊዲቲ ምን ሲያደርግ ነበረ? ክሪኤት እያደረገልን ነበር። ከዛ ምን አደረገ? ወደ ታች መጥቶ ስዊፕ አደረገው። ሶ ምን አድርጓል? አሁን ፈርስት ክራይቴሪያችንን አሟልቷል ማለት ነው። ሊኩዊዲቲ ስዊፕ አድርጎልናል፣ ወደ ኢምፖርታንት ሌቭል መጥቶልናል። ከዛ በኋላ ቅድም ያልኳችሁ ነው። ይሄኛው ሲሪስ ኦፍ ካንድል እና ዋን ካንድል ሊሆን ይችላል ብያችኋለሁ አይደለ? ሶ እዚህ ጋር አሁን ይሄኛው ሲሪስ ኦፍ ካንድል ነው። ወደ ታች የወረደው ሲሪስ ኦፍ ካንድል ነው። ሶ በሲሪስ ኦፍ ካንድል ወደ ታች የወረደው ምን አደረገ? ወደ ኢምፖርታንት ሌቭላችን ገባ። ከዛስ ወደ ላይ ተመልሶ ወጣና ምን አደረገ? ክሎዝ አደረገ። ከሲሪስ ኦፍ ካንድላችን በላይ ምን አደረገ ማለት ነው? ክሎዝ አደረገ። በየትኛው ካንድል? በዚህኛው ካንድል ማለት ነው። ሶ ከዛ በኋላ ምን እናደርጋለን? ኦርደር ብሎካችንን ማርክ ኦፍ እናደርጋለን ማለት ነው። ሶ ዲስ ኢዝ አወር ኦርደር ብሎክ። ከዛ ኢንተሪያችን ከየቱ ጋር ይሆናል ማለት ነው? ከኦርደር ብሎካችን ላይ ይሆናል ማለት ነው። እንደዚህ ሆነና ኢንተሪያችን ስቶፕ ሎሳችን እዚህኛው ላይ ማድረግ እንችላለን። ከዛ ቴክ ፕሮፊት ከፈለጋችሁ እዚህ ጋር ያው ሎ ሃንጊንግ ፍሩታችሁን ይዛችሁ ብትወጡ አሪፍ ነው ማለት ማርኬት ቼስ ባታደርጉ 1:2 ነው ሪስክ ሪዋርድ ሬሽዮ አሪፍ ነው። ከፈለጋችሁ ደግሞ ቀጣይኛው እዚህኛው ላይ ማድረግ ትችላላችሁ። it doesn't matter። ኦኬ አሁን ደግሞ ወደ ቀጣይኛው ኤግዛምፕል እንግባና ሌላኛውን ኤግዛምፕል ላሳያችሁ። ኦኬ አሁን ደግሞ ሌላኛው ምሳሌያችን የሚሆነው እዚህ ጋር የምናየው ነው። ሶ እዚህ ጋር ምንድነው ያለን? ሴል ሳይድ ሊኩዊዲቲ። አሁን ደግሞ ምንድነው ኢምፖርታንት ሌቭላችን ምን ይሆናል? ይሄኛው ሴል ሳይድ ሊኩዊዲቲ ስዊፕ መደረግ ይሆናል ማለት። ከዛ ይሄኛው ሴል ሳይድ ሊኩዊዲቲ ስዊፕ ከተደረገ በኋላ ከዊክሊው ወደ ዴይሊ እንሄዳለን። የቅድሙ ዊክሊ ነበረ። ከዛ ወደ ዴይሊው ስንመጣ ምንድነው ያለን? ይሄው አያችሁት? ሲሪስ ኦፍ ዳውን ክሎዝ ካንድሎች አሉ። ከዛ ሲሪስ ኦፍ ዳውን ክሎዝ ካንድል አልፎ ክሎዝ ሲያደርግ ማርኬቱ ልክ እዚህ ጋር እንደምታዩት አልፎ ክሎዝ አድርጓል አይደለ? አዎ አልፎ ክሎዝ ልክ እንዳደረገ ምን እናደርጋለን? እቺኛዋን ልክ እንደ ኦርደር ብሎክ ቫሊዴት ስላደረገልን አኖቴት እናደርገዋለን ማለት ነው። ሶ what do we call this now? ኦርደር ብሎክ። ኦርደር ብሎክ ከዛ ምን እናደርጋለን? ከዚህ ጋር ልክ ተመልሶ ተች እንዳደረገልን አልፎት ክሎዝ ማድረግ አለበት። ክሎዝ ካደረገ በኋላ ተመልሶ ቲክ ሲያደርገው ኦርደር ብሎኩን ከዛ ጋር ኤክስኪዩት እናደርጋለን ማለት ነው። ሎዋችን እዚህኛው ስር ማድረግ እንችላለን። ያው ሪስካችሁን ትንሽ ለማድረግ ነው። ኦሬልስ እዚህ ጋር ቢሆን ይመረጣል። ኦር ላይክሊ እዚህ ጋር ቢሆን ይመረጣል። ግን ያው እኔ እዚህ ጋር ስለማደርግ በእኔ ላሳያችሁ ብዬ ነው። ከዛ ቴክ ፕሮፊታችሁን ሎ ሃንጊንግ ፍሩታችሁ ላይ ማድረግ ትችላላችሁ። ኦር እዚህ ጋር ከዛ ደግሞ እንጠብቃለን የምትሉና ፔሸንሱ ካላችሁ ደግሞ እዚህ አካባቢ ይሄኛው ያው ሃዮችን ሊኩዊዲቲ ያሉበት ቦታዎች ላይ ያደረጋችሁ ትሄዳላችሁ ማለት ነው። ሶ እዚህ ጋር እንበለው። So this will be the second example of an order block, a bullish order block ማለት ነው። አሁን ደግሞ የቤሪሽ ኦርደር ብሎኮችን እናያለን። ኦኬ ወደ ሶስተኛው ኤግዛምፕላችን ደግሞ ስንመጣ የቤሪሽ ኤግዛምፕል ነው የምናየው። እዚህ ጋር ምንድነው ያለን? ፌር ቫልዩ ጋፕ። ሶ ኢምፖርታንት ፖይንታችን ምን ይሆናል? ኢምፖርታንት ሌቭላችን ማለት ነው ፌር ቫልዩ ጋፕ ይሆናል ማለት ነው። ሶ ከዛ በኋላ እዛ ከመግባቱ በፊት ወደ ኢምፖርታንት ሌቭላችን ከመግባቱ በፊት እዚህ ጋር ምንድነው ትቶልን የሄደው? ባይ ሳይድ ሊኩዊዲቲ። ሶ ሊኩዊዲቲ ስዊፕ አድርጓል
ወደ ኢምፖርታንት ሌብላችን ገብቷል። ከዛ በኋላ ወደ ኢምፖርታንት ሌብላችን ከገባ በኋላ ደግሞ ምንድን ያደርገው ወደ ታች ወርዶ ክሎዝ አደረገ። ከምን በታች ከነዚህ ሲሪስ ኦፍ አፕ ክሎዝ ካንድል በኋላ እዚህ ጋር ደግሞ ምንድን ያለን ሎው አለን ማለት ነው። ከሎው አልፎ ክሎዝ አድርጎልናል። ማርኬት ስትራክቸራችን ሺፍት አድርገዋል። ይህንን ደግሞ እንደ ኦርደር ብሎክ ምን አድርጎልናል ማለት ነው ቫሊዴት አድርጎልናል ማለት ነው። ከዚህ ጋር ከቦዲው ላይ ቺኛዋን ላጥፋት። ከቦዲው ላይ ምን እናደርጋለን ወደ ላይ በሚመለስበት ሰዓት ሾርት እንገባለን። እዚህ ጋር ስቶፓችን እናደርጋለን። ቴክ ፕሮፊታችን እዚህ ጋር ያው ሎዎችን እዚህ ይኸው ፖይንቶችን መፈለግ ነው ከዚህ በፊት የተፈጠሩ ሎዎችን። ይኸው this is an example of bearish order block እዚህ ጋር bearish order block። ኦኬ አሁን ደግሞ ሌላ የመጨረሻውና አራተኛው ምሳሌ ላሳያችሁ። ይሄኛው አራተኛውና የመጨረሻው ኤግዛምፕላችን ይሆናል። እዚህ ጋር ምን አደረገ ማርኬቱ ሃይውን ስዊፕ አደረገ። የትኛውን ሃይ? እችኛዋን ሃይ ስዊፕ አደረገ። ከዛ በኋላ ደግሞ እዚህ ጋር ምንድን ያለን ኢንቨርስ ፌር ቫልዩ ጋፕ አለን። ያው ስለ ኢንቨርስ ፌር ቫልዩ ጋፕ እንዲሰራላችሁ የምትፈልጉ ከሆነ ቪዲዮ እንዲሰራላችሁ የምትፈልጉ ከሆነ በኮሜንት ሴክሽኑ አሳውቁኝ፣ ሰራላችኋለሁ። ኢምፖርታንት ፖይንታችን ምን ይሆናል ማለት ነው? ይሄኛው ኢንቨርስ ፌር ቫልዩ ጋፕ ይሆናል ማለት ነው። ኢንቨርስ ፌር ቫልዩ ጋፓችንን ሂት አደረገ። ኢምፖርታንት ፖይንታችን ይሄኛው ኢንቨርስ ፌር ቫልዩ ጋፓችን ነው። ሃያችንን ስዊፕ አድርጎታል። ከዛ ምን ያደረገ ኮንሲኪዩቲቭ ሲሪስ ኦፍ አፕ ክሎዝ ካንድላችንን አልፎ ክሎዝ አደረገ። አሁን እዚህ ጋር ምንድነው ማለት ነው ከዊኩ ነው የምንወስደው ማለት ነው። ከዊኩ ለምን ወሰድክ ልትሉኝ ትችላላችሁ። ዊኩ ረጅም ስለሆነ ከዊኩ ነው የወሰድኩት በአሁኑ ማለት ነው። ዊኩ አጭር ቢሆን ኖሮ እና ቦዲው ትልቅ ቢሆን ኖሮ ከምንድነው የምንወስደው ኦርደር ብሎኩ ከቦዲው ላይ ነበር። ግን አሁን እዚህ ጋር እንደምታዩት ቦዲው ትንሽ ነው። ቦዲው ትንሽ ስለሆነ ከዊኩ ላይ ነው ማለት ነው የወሰድኩት ኢንተሪ ማለት ነው። ከዛ እዚህ ጋር ኢንተር እናደርግና ሂት ልክ እንዳደረገው እዚህ ጋር ያልገባንበት ምክንያት ስላልነካው ነው። አልፎት ወደ ታች አልፎ ክሎዝ ካደረገ በኋላ ተመልሶ ስላልነካው እዚህ ጋር አንገባም ማለት ነው። እስኪነካው እንጠብቃለን። ነካልን። ከዛ ስቶፓችንን እዚህ ቦዲው ላይ ማድረግ እንችላለን። ፈርስት ቴክ ፕሮፊት እዚህ ጋር፣ ሰከንድ ቴክ ፕሮፊት ይሄኛው ሎው ላይ ማድረግ እንችላለን። ከዛ ሰርድ ደግሞ የመጨረሻው እዚህኛው ጋር ማለት የኦርደር ብሎክ የነበረን ሴሽናችን ይሄንን ይመስላል። ኦርደር ብሎክ ልክ እንደ ፕሮች እንደዚህ ነው ትሬድ ማድረግ የምትችሉት ማለት ነው። ሌላ እንዲሰራላችሁ የምትፈልጉት የስማርት መኒ ኮንሰፕት ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ከዛ ውጭ ግን ዛሬ በተማማርነው ትምህርት ተጠቅማችኋል ከሆነ ይሄ ቻናል እንዲያድግ እና ይበልጥ ተደራሽነት እንዲኖረው ስለምፈልግ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። ይመቻችሁ። ሀስል አፕ አድርጉ፣ ግራይንድ አድርጉ። ፒስ አውት።